አሻመልኩህ ነበር በምድር ላይ ይለዋል። መልስ ይለዋል። ይህን የሚያደርገው አላህ ለምንድን ነው? አያውቅም ነው? በደንብ አድርጎ ያውቃል። ነገር ግን መሲሁ እንዲመሰክርና ያንን ምስክር ከእርሱ አንደበት እንዲሰሙ ነው እነዚህ ሲያመልኩት የነበሩ ህዝቦች። ቃለ ሱብሓነክ መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ ከራሱ ከመከላከል አይጀምርም። መጀመሪያ የአምላኩን ክብር ይገልጻል። የአምላኩን ክብር ይከላከላል። መጀመሪያ ቃለ ሱብሓነክ ይላል። አምላኬ ጥራት ይገባህ፣ እኔ ከአንተ ጋር እንኳን ልጋራኝ፣ አንተ ጥራት ይገባህ ከአጋሮች ሁሉ በመጀመሪያ ይላል። ነቢያቶች ስለ አምላካቸውን ነው በጣም የሚቀሩት፣ ስለ አምላካቸው ነው በጣም የሚሰብኩት። አምላካቸውን በጣም ይወዳሉ። ለአምላካቸው በጣም ቀናተኛ ናቸው። ከአምላካቸው ጋር ማንም እንዲመለክ አይፈልጉም፣ ራሳቸውን ቢሆን እንኳን። ቃለ ሱብሓነክ ብሎ ይጀምራል መሲሁ። ሀታ ምድር ላይ አይደለም የትንሣኤን ቀን አቁሞ የአምላኩን ብቸኛነት ይመሰክራል። እርሱን ጥራት ይገባህ ከአጋሮች ሁሉ ብሎ መጀመሪያ አምላኩን ያጠራል። ከዚያ ቀጥሎ ምን ይላል መሲሁ? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ አምላኬ ሆይ ለእኔ የማይገባኝን መለኮት ልሞግት አይቻለኝም ይላል። የማይገባኝን መለኮት አምልኩኝ ብዬ ልጠራቸው አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ፣ ብዬም ከሆነ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍስክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ሁሉ ደግሞ እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን አዋቂ ነህና ይላል። ከዚያ መሲሁ ወደ ህዝቦች ይዞራል፣ እንዲህ ይላቸዋል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም፣ ጌታ አላህ ሆይ እነዚህን ሰዎች አንተ እንዳዛቸው የሰጠኸኝን ቃል እንጂ ሌላ አላዘዝኳቸው። ያልኳቸውም ምንድን ነው? የእኔንም የእናንተንም አምላክ የሆነውን አንዱን አምላክ አምልኩ ነው ያልኳቸው። ይህ አይደል? መሲሁ ምንድን ነው ያለው? የእኔንም የእናንተንም አምላክ የሆነውን አምልኩ ነው ያልኳቸው ብሎ ይመሰክርባቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ይቅርታ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል። አየሽ፣ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩ ናቸው እና ይሄን ይመስላል። ደግሞ አንድ ጥያቄ ለአንተ አንድ ብቻ እሺ፣ ያ በህይወትክ 100% ደስተኛ ሆነክ የኖርክ በሁሉም ነገር አመስግነክ የሆነ ቀን 99 ሆኖ አግኝተው 100 ለመሙላት አንድ ይቀረ፣ ያን ስታገኘው ግን 99ን ብታጣ አንዱን ያን ያገኘኸውን አንዱን ትመርጣለህ? ኦር 99ን አይ አመስግነ ይሄ ይሻለኛል ብሎ 99 ትኖራለህ? ያው ፕራይቬት ብለው ጥያቄው እንደ ተረዳሽ ከሆነ አንድ ሰው ሁሉ ነገር አግኝቻለሁኝ ብሎ የአምላኩን መንገድ ብቻ ይቀረዋል እንበል። ሁሉ ነገር አግኝቷል፣ ምድራዊ ጸጋ፣ የአምላኩን መንገድ ግን ባገኘ ጊዜ ያንን ይምረጥ ወይንስ እስከ ዛሬ ያገኘውን ጸጋ የአምላኩን መንገድ አንድ መንገድ እሱን ይመርጣል፣ እሱን ብቻ ይመርጣል። የፈለገ ምድራዊ ጸጋ ቤተሰብ ሊያገልህ ይችላል፣ ልትደፈት ትችላለህ፣ ብቻ የአምላክህን መንገድ አገኘ፣ ሁሉም ነገር አግኝተሃል። ቤተሰብ ሊጠላህ ይችላል፣ ሊያገልህ ይችላል። ነገር ግን አምላክ እንዳይጠላህ ከሞትክ በኋላ ቀጥታ ከአምላክ ፊት መቆም እንዳለ እንዳትረሱ ሁላችሁ። አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ዐብዳ ለቀድ አሕሳሁም ወዐደሁም ዐዳ አቲህ የውመል ቂያመት እያንዳንዳቸው ሁላችሁም በተራ የማን የተቋረጠ ማ ሚንኩም ሚን አሐድን ኢላ ዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ። ስሙኝ፣ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን በአምላኩና በእርሱ መካከል ማንም አስተርጓሚ አንድም አካል ሳይኖር ከአምላኩ ፊት ቆሞ አምላኩ የሚያናግረው ቢሆን እንጂ አሉ። አምላክ ያናግራል። 50 ዓመት ሰጥቼህ ነበር፣ ነቢይ ልኬልህ ነበር፣ ልኮታዊ መጽሐፍ ይዞልህ መጥቶ ነበር፣ እኔም በብቸኝነት እንድትገዛ አዞህ ነበር እና ምን አደረግክ? ታዘዝክ ወይንስ ብሎ ይጠይቃቸዋል። ገብቷችኋል አይደለ? የዛኔ መልሳችን ምንድን ነው የሚሆነው? የዛኔ መልሳችን ምንድን ነው የሚሆነው? ለዚያ ቀን መልስ ማዘጋጀት አለብን።
ቦታቸዋል አይደል? ነቢያቶች ያንን አንዱን አምላክ ብቻ እንድናመልክ ሰብከዋል። እርሱን እስካመናችሁ ድረስ ሌላው ትርፍ ነው። ሌላው ምድራዊ ጸጋ ትርፍ ነው። ሌላው ቤተሰብ ትርፍ ነው። እውነቴን ነው የምላችሁ። አብርሃም ብቻውን ነበረ። አባቱ ከሃዲ ነበር፣ ጣዖት አምላኪ። እንዳለ ትውልድ ሁሉ በስህተት መንገድ ላይ ነበሩ። አብርሃም ብቻውን ሆኖ ሳለ አብርሃም ያኔ አባቱ የኔን መንገድ ማትከተል ከሆነ ብሎ አባረረው። ተሳደደ። አብርሃም ሄደ፣ ወጣለት፣ መከረው፣ ገሰጸው። ነገር ግን ሊቀበል አልቻለም። ቦታቸዋል አይደል? ከዚያ ሎጥ አመነለት፣ ሳራ አመነች፣ እያለ ትውልድን እየሰበሰበ መጣ። አብርሃምን አላህ ስብሐነ ወተዓላ አንድ ሰው ብሎ አይገልጸውም በቁርአን ላይ። አብርሃም አንድ ትውልድ ነው ብሎ ነው የሚናገርለት። ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ትውልድ ነው ከእኔ ዘንድ ይላል። የሰላም አንድ ሰው አይደለም አብርሃም ከአላህ ዘንድ አንድ ትውልድ ነው ብቻውን ይለናል። የአምላኩን ሕግና ስርዓት ብቻውን ጠብቆ የቆመ ነበር። የዓለም ሕዝብ ጠላው፣ ብቸኛ ሆነ። ዛሬም ላይ እናንተ ማንም ቢጠላችሁ አምላካችሁን እስከያዛችሁ ድረስ የአምላካችሁን የነቢያትን መንገድ እስካገኛችሁ ድረስ ለምን የዓለም ሕዝብ ከበስተጀርባችሁ አይቆርም? የዓለም ሕዝብ ብቸኛ ነው፣ እናንተ ግን ብቸኛ አይደላችሁ። ታቻለ አይደለ? ከእናንተ ጋር አምላክ እስካለ ድረስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ መዐና ይላሉ። አቡበክር ስዲቅና እርሳቸው ብቻ ሆነው በዋሻ ውስጥ ሆነው ሳሉ አንቱ የአላህ መልእክተኛ ሆይ ጠላት ከላይ በኮቴያቸው እየሰሙ ነው እና ደርሰውብናል። ለው አነ አሐዱሁም ነዘረ ተሕተ ቀደመይህ ለአብሰረን አላቸው። እነዚህ ጠላቶች ሊገሏቸው እያሳደዷቸው ነው። ወደ ታች ከተመለከቱ ያገኙናል እኮ ሁለት ብቻ ነን እኛ ደግሞ ብሎ አዘነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ አሉት። አቡበክር ሆይ ብቻችንን አይደለንም። ማ ظኑከ ቢስነይኒ አላሁ ሳሊሱሁማ፣ ስለ ሁለት አካሎች ምን ታስባለህ? ሶስተኛቸው አላህ የሆነላቸው። ብቻችንን አይደለንም፣ ከእኔና ከአንተ ጋር አላህ አለ። እንዳለ ጠላት ከኛ ጀርባ ቢሆን እንኳን ላ ተሕዘን አሉት። አብሽር፣ አትዘን፣ አትፍራ። ኢነላሃ መዐና፣ አላህ ከኛ ጋር ነው አሉት። አላህ ከእናንተ ጋር እስከሆነ ድረስ ለምን የዓለም ሕዝብ ከእናንተ ጀርባ አይሆንም? ጣጣ ሊሰጣቸው አይገባም። እዚህ ዓለም የመጣችሁት ዓላማው በቃ እርሱን ለመገዛት ነውና እርሱን ለማመን ነውና አምላክ በነቢያት በኩል የላከው እነዚያን ሁሉ ነቢያት መለኮታዊ መጽሐፍን ያወረደው ብቻውን እንዲመለክ ዘንድ ነው። በእርሱ ላይ ቅንጣትን ሳታጋሩ ይሄን አድርጎ ለሞተ ሰው የቀጣዩ ዓለም ጸጋ ለእርሱ ነች የተዘጋጀችው። ቦታችኋል አይደል? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውን እኔ አልፈጠርኩትም ለእኔም በብቸኝነት እንዲገዛኝ እንጂ አለ። ለዚህ ዓላማ ነው የተፈጠርነው። ለምንድን ነው የመጣ ነው እንበል። ምድራዊ ህይወታችን እዚህ ኑረን ለመሞት አይደለም። ቦታችኋል አይደል? ከአምላክ ፊት የምንቆምበት ቀን አለ። የዛኔ ያ አንዱ አምላክ እነዚያ ነቢያት ሁሉ የላከ መስዋዕት ከፍለዋል። ይህን መንገድ ለማስተላለፍ በህዝቦቻቸው አሳደዋቸዋል፣ ተገድለዋል። ነቢያቶች ቦታቸዋል ተጠልተዋል፣ ተገድለዋል፣ ብዙ ነገር ተደርገዋል። ያን መስዋዕት የከፈሉት ዝም ብሎ በከንቱ እንዳይመስላችሁ እና ያ ነው እና አንድ ሰው ምድራዊ ጸጋን የፈለገ ቢያጣም እንኳን አንድ አምላኩን እስካገኘና እስከ ርዕሱ ድረስ ምንም ነገር አላጣም። ይሄ ሰው ሁሉ ነገር አግኝቷል። የዓለምን ጸጋ ግን አግኝታችሁ አምላካችሁን ካላገኛችሁ እናንተ ምንም አላገኛችሁም፣ ባዶ ናችሁ። ቦታችኋል አይደል? ይህ ነው። እሺ ርብቃ ሌላ ጥያቄ አለሽ? እሺ ወንድሜ ሰላም፣ እኔን ጥያቄ። እሺ ርብቃ ሰላም ለአንተ ይሁን። ሰላም፣ እንዴት ነሽ? እኔ ክርስቲያን ነኝ፣ ግን አንድ ሁለት ጥያቄ ልጠይቅህ ነው። እሱ ምንድን ነው? ያው ጓደኛዬ ናት የነገረችኝ። እሷ ሙስሊም ናት፣ እኔ ክርስቲያን ነን። ያው በፊትም አንድ ላይ እንበላለን፣ አንድ ላይ እንጠጣለን። አሁን ግን ያው ከኛ ጋራ ህብረት ካላቸው ምንድነው ሻሃድ ነው ምን እሱን እያረግሽ ነው ከእሷ ጋር መቀጠል እያለብሽ ብልሃት ነግረሃታል መሰለኝ አንተ። ስሙን ቃሉን ረስቼዋለሁ ያልካትን። ይህንን እያረግሽላት ከእሷ ጋራ ያኔ መብላትም ሆነ አብራችሁ ስለምትሰሩ መቀጠል ትችላላችሁ ብልህ ነበረ። ይህንን አስተምሮት ብልሃት ነበር ለሷ። አብረው መብላት እና እንደዚህ አልላት እንደሱ ሳይሆን ቅድም ጠይቀው ነበር ከክርስቲያን ሰዎች ጋር ስለመናኖር
ክርስቲያን ሰው ቢጋብዛችሁ አብራችሁ መብላት ትችላላችሁ ብዬ ነው እንደውም አስተምራቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አብረው ቢበሉ ምግብ ችግር የለም። እሷ ከሆነች የምትፈርደው ለምሳሌ ማዳም ቤት ነው የምትሰሩት አይደለ? እዚያን የመቼም አንቺ አይደለም ስጋ የምታመጪው፣ አንቺ አርደሽው አይደለም። ሀታ አንቺ የዛኔ ስጋ ሰርተሽ ብታበያት አንቺ ያረድሽው እስካልሆነ ድረስ ችግር የለውም። አንቺ ራሱ ብታርጂ ቢስሚላህ ወይም በአላህ ስም ብለሽ አርደሽ ብታበያት ችግር የለው፣ መብላት ትችላለች እና ችግር የለም። ሁለተኛ ደግሞ ያው እኛ እንግዲህ ያው እኔ ከአዲስ አበባ ልጅ ነኝ። ድሮም ጀምሮ ሙስሊም እና ክርስቲያን አንድ ላይ ነው። በዓል በሆነ ጊዜ እንኳን አደረሳችሁ፣ እኛንም እንኳን አደረሳችሁ፣ እናንተንም እንኳን እስቲል ያው ይሄ ሚዲያ ከመምጣቱ በፊት እንደዚህ ተባብለን ያኔ በምንም ነገር እየተደጋገመ። አሁን ግን ለምንድን ነው? ምን ችግር አለ? አሁን አንተ ረመዳን ሲደርስ እንኳን አደረሰ ልክ እኔ ምን አይነት ነው? ምን ችግር አለ? ይህንንስ ብታብራሪ ፈቃደኛ ነህ? እሺ እንግዲህ በዓላቶች አመቱን ሙሉ ችግር የለውም ብያለሁ። ያ ጀማ አመቱን ሙሉ ማንኛውም ክርስቲያን ጋር በመልካም መኗኗርን ያዛል ኢስላም። አመቱን ሙሉ ችግር የለውም። በሁለት ጊዜያት ብቻ ሲቀር የበዓላት ቀንና የአምልኮ ተግባር በሚፈጽሟቸው ሃይማኖታዊ በሆኑ ነገራቶች ላይ እነሱን እንመጣባቸዋለን። ነገር ግን የሚቻልበትን መጀመሪያ ልንገራቸው። አመቱን ሙሉ ይቻላል መልካም መዋል ለሌላ እምነት ተከታዮች። አላህ በቁርአን ላይ ቃል በቃል ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊ ዲን ይላል። እነዚያ በሃይማኖታቸው ምክንያት ያልተዋጓችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል። አንድ ክርስቲያን ተርቦ ብታገኙ አብሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ ለዚ የቤቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም ብለዋል። ይሽ ጎረቤቱን ያሉት አማኝ መሆን አይጠበቅበትም። ጎረቤት ይሆን ይሄ ሰውዬ አብሯችሁ የሚኖር ሰው ሊሆን ይችላል፣ ከጎረቤት ሊሆን ይችላል። እሱ እየተራበ እናንተ ጠግባችሁ እንዳታድሩ ትክክለኛ አማኝ አትባሉም ብለውናል። አካፍላችሁ አብሉ ብለው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? طعام الواحد يكفي للاثنين وطعام الاثنين يكفي للأربعة وطعام الأربعة يكفي للثمانية። የአንድ ሰው ምግብ ለሁለት ሰው ምግብ ይበቃል። የሁለት ሰው ምግብ ለአራት ሰው ምግብ ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል። ብቻችሁን አትብሉ አካፍላችሁ ብሎ አሉ። ያ መልካም ምግብ ብሎ ማለት ተመጋቢዎች የበዙበት ምግብ ነው አሉ እና ብቻችሁን አትብሉ አካፍላችሁ ከሌሎችም ጋር ብሉ የሚል ነው። እና አመቱን ሙሉ ብታበሏቸው ብታታችሁ ችግር የለው። አንድ ክርስቲያን ታሞ ብታገኙ ሄዳችሁ አጽናኑ፣ ችግር የለው። አብሽር አይዞህ ይሻላል። እገዛ ካስፈልገው አግዙት፣ አሳክሙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር፣ ወጣት ልጅ ነው። ይህ አይሁድ በቃ ዝም ብሎ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለምን አይቶ ወደዳቸው፣ ተማረከ በርሳቸው። ካላመን ቀጥል ከዚህ አላሉትም። ያ ጀማዓ ያገለግላቸዋል፣ ይላካቸዋል ምናምን። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አጡት። በዛ አካባቢ ወዲያው ጠየቁ። ያን ልጅ አስታወሱ። አይነል ጉላም አልይሁዲ አሉ። ያ አይሁድ ልጅ የት አለ? ጠፋኝ አሉ። እነሆ መሪዱ ያ ረሱላህ አላቸው። እርሱማ ታሟል አንቱ የአላህ መልእክተኛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ ልጠይቀው ላጽናናው አሉ። ነገሯቸው። ቤቱን ሩቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መሄድ አለብኝ አሉ። ቀጥታ ወደ ቤቱ ሄዱ። ወደዚያ አይሁድ ልጅ ቤት ተመልክቶ የጅባ ከሄዱ በኋላ ቤት ቆረቆሩ። ተፈቀደላቸው፣ አስፈቀዱ፣ ገቡ። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጀለሰ ዒንደ ጉላም አልይሁዲ ከዚህ ከአይሁድ ልጅ ራስ ስር ሂደው ተቀመጡ። አጽናኑት። ካጽናኑት በኋላ እንደመሆናቸው መጠን ማንኛውንም ከሃዲ አጊተው ወደ እስላም የመጣራት ግዴታ አምላክ ስላልጣለባቸው ወደ እስልምና ጠሩት። ይሄ ልጅ ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ አልጉላም ኢላ አቢህ አልይሁዲ ይህ ልጅ ግን ወደ አባቱ ተመለከተ። አይሁድ ነው አባቱ። አይሁዶች ያውቁ ነበር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ላይ እንዳሉ የመጨረሻው ዘመን ነቢይ መሆናቸውን ያውቁ ነበር። አላህ ይዟቸው ነው ያልተቀበሉት እሱ ብቻ ነው። ለምን ከኢስሐቅ ዘር አልወጣም ከእስማኤል ዘር ለምን ወጣ የሚለው እንጂ ሙሉ ምልክታቸው የመጨረሻው ዘመን ነቢይ እርሱ ራሱ ነው ብለው አውቀው ነበር።
ከዛ ይህ አይሁድ ያ ቡነየ አጢዕ አበል ቃሲም አለው፣ ልጄ ሆይ ፈቃደኛ ከሆንክ ሰላም በቃ የቃሲም አባት ነቢይ ሙሐመድ የሚልሆን ስማቸው ተቀበል አለ። አባትየው ፈቃደኛ ሆነ። በዚህ ጊዜ ልጁ በደስታ ሸሃዳ ያዘ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ፈማት። ወዲያው ይሄ ልጅ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም የአላህ መልእክተኛና ነቢይ መሆኑን መሰክራለሁኝ አለ። ወዲያው ሞተ ልጁ ይላል ሐዲሱ ላይ። በጣም የሚገርመው ፈኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚነ ናር። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ ከቤት ወጡ። ይሄን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ አላህን እያመሰገኑ ወጡ ይላል። እና ነቢያችን ሰለላሁ ዐለይሂ ወሰለም ሲታመሙ ሂደው ይጠይቋቸው ነበር፣ ያጽናኗቸው ነበር። እና ማንኛውም ከጎረቤታችሁ ያለ የሌላ እምነት ተከታይ ክርስቲያን ሊሆን ይችላል፣ ከታመመ ሂዳችሁ ማጽናናት፣ የሚበላ ካስፈለገው መስጠት፣ መታከም ካስፈለገው ማሳከም፣ መጓጓዣ ከሌለው ያንን አንተ ውሰደውና አሳክመው፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንዲት አሮጊት ሴት አማኝ አይደለችም፣ ከሃዲ ነች። እያለፉ እያለ ገና ነብይነታቸው እንደታወጀና አስተምሮት እንደጀመሩ አካባቢ ነው። የመካ ከሃዲያኖች እንዳለ አማልክቶቻችንን ያጉዝብናል ብለው ስማቸውን እያጠፉ ባለበት ጊዜ ነው። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እያለፉ እያለ የሆነ ቦታ ላይ አንዲት አሮጊት ሴት ደክሟት እንጨት አስቀምጣ መሬት ላይ ይህች አሮጊት ሴት አታውቃቸውም። ነቢ ሰለላሁ ዐለይሂ ወሰለም ልጄ አንድ አሸክመኝ ብላ ጠራቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና እንጨቱን እራሳቸው ተሸከሙ። አሸክመኝ ነው ያልኩህ አለቻቸው። አይ እኔ ወስድለታለሁ እርሶ ቤት ሆነ ያመላክቱኝ አላቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። እሺ አለችና ሴትየዋ መንገድ መምራት ጀመረች። ቤቷ ሩቅ ነው፣ ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። ተሸክመው ነቢያችን ሰለላሁ ዐለይሂ ወሰለም በትከሻቸው ቤቷ ድረስ ወሰዱላት። ልክ ቤቷ ከወሰዱ በኋላ እዚህ ነው ቤት አስቀምጥልኝ አለች። አስቀመጡላትና ሊሄዱ ሲሉ ልጄ አለቻቸው፣ እኔ የምከፍልህ ነገር የለኝም፣ ነገር ግን አንዲት ውለታ ልዋልልህ፣ የምልህን ስማኝ፣ ፈስመዕ ማ አቁል ለክ አለቻቸው። እሺ ልስማሽ አሏት ነቢያችን ሰለላሁ ዐለይሂ ወሰለም። እንደው የምክስህ ነገር የለኝም፣ በዚች ምክር ልካስህ። አንድ ሙሐመድ የሚባል ነቢይ ተነስቷል፣ መጥፎ ሰው ነው፣ እሱን እንዳትሰማው እንዳትከተለው ተጠንቅቀው፣ ክፉ ሰው እንደሆነ ሰምቻለሁ አለች። ፈከይፈ ለው ኩንቱ አነ ብለው ነገሯት። ያ ክፉ ሰውና መጥፎ ሰው ያልሽው እኔ በሆነስ ምን ትያለሽ አላት። ኢዛ ኩንተ አንተ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለች። ያ ክፉ ሰው መጥፎ ሰው ብለው የገለጹልኝ አንተ ከሆንክ በፍጹም ይሄ ውሸት ነው፣ ሊሆን አይችልም። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ አንተም መልእክተኛና ነቢይ ነህ ብዬ መሰክራለሁ አለች። ይህ ሴት በመልካም ስብዕናቸው ተማረከች። ነቢ ሰለላሁ ዐለይሂ ወሰለም አማኝ ነች ከሃዲ ነች ብለው አለዩም ነበር። ያንን አገልግሎት ሲሰጧት ጊዜ፣ ተሸክመው ሲወስዱላት ጊዜ በታቻ አንድ የደካማ ሰው ካገኘ አሸክመኝ ካለ አንተ ተሸክማለት ውሰድለት። በታቻ ነቢ ሰለላሁ ዐለይሂ ወሰለም እንደዚያ ነው ያደረጉት። ማሸከም ይችሉ ነበር እርሳቸው፣ ነገር ግን